ጥሩ በ2017 ዓመተ ምህረት በአዳዲስ ቢያንስ በአመቱ አዳዲስ 448 አዳዲስ አባላት ወደ ማህበራችን ተቀላቅለዋል። እነኛ አዳዲስ ሲመጡ እንግዲህ ቁጠባም ገንዘብ ይዘው ነው የመጡት። አክሲዮንም ገዝተው የማህበሩ ባለቤት ሆነዋል። በአመቱ ቢያንስ የቁጠባ መጠናችንን ወደ 31 ሚሊዮን ብር ከፍ አድርገናል። ባለፈው አመት 13 ሚሊዮን ብር ነበረ። አሁን ሰኔ 30 2017 ላይ የማህበሩ የቁጠባ የገንዘብ መጠን ወደ 31 ሚሊዮን ብር ከፍ አድርጓል ማለት ነው። በዚህ ውስጥ ህብረተሰቡ እንግዲህ የነጸብራቅ አባል በመሆን ከገቢው ላይ ከሚያገኘው ገቢ ላይ ነገን የተሻለ ለማድረግ ዛሬ ላይ እንግዲህ የቁጠባ ልምዳቸውን ቅድም እንዳነጋገራቸዋቸው በርካታ ሰዎች ቁጠባን ተለማምደው እየቆጠቡ ነው ያሉት ማለት ነው። በብድር ረገድም ደግሞ ስናየው በአመቱ ውስጥ እቅዳቅደን የነበረው 50 ሚሊዮን ብር ለአባላት ብድር እናሰራጫለን ብለን ነበረ። ከዚህ ከ50 ሚሊዮን ብር ውስጥ ቢያንስ 20 ሚሊዮን ብሩን ከውጪ ከኤክስተርናል አበዳሪ ተቋማት እናገኛለን ብለን ነበረ። ያ አልተሳካም። ነገር ግን በውስጥ አቅማችን ከቁጠባ በሰበሰብነው በውስጥ አቅማችን ግን ለ99 አባላት 27 ሚሊዮን ብር ለማህበራዊ ጉዳይ ባጃጅና ፎርስ ለመግዣ ቤት ለማደሻ እንዲሁም ደግሞ ተሽከርካሪ ጨምረው ዳማስ ሚኒባስ ለመግዣ ላደረጉ ሰዎች 27 ሚሊዮን ብር ብድር አስተራይተናል ማለት ነው። የውጪ የፋይናንስ አቅርቦት አግኝተን ቢሆን ኖሮ አባላቶቻችን ፍላጎታቸው ከዚህ በላይ የሚረካ ነበር። ግን በውስጥ አቅማችን ግን ለአባላቶቻችን ለ99 አባላት በ2017 ዓ.ም እስከ 27 ሚሊዮን ብር ብድር አሰራይተናል። በዛን አመትም 25 አባላት ቀድሞ በ2015 ብድር የወሰዱ 25 አባላት ብድራቸውን ዘግተው የብድር ሰርቲፊኬት የጨረሱበትን ክሊራንስ እነሱን ሰተናቸው አመስግነናቸው ብድርም የጨረሱ አባላትንም አበረታተናልና የብድር አመላለሱም ያመቱ ወደ 17 ሚሊዮን ብር ነው በአመቱ የተሰበሰበው ከብድር ተመላሽ። ይሄ እንግዲህ አስቀድመው ብድራቸውን የዘጉ አባላት አሉ፣ በወቅቱ የከፈሉ አሉና የብድር አመላለሱም ራሱ እጅግ በጣም ጥሩ የሚባል ነው። ካሰብነውና ካቀድነው በላይ ነው የብድር አመታዊ ብድር አሰባሰባችንን የሰበሰብነው። በቁጠባና በብድር ላይ ይሄን የመሰለ ውጤታማነት በአመቱ አስመዝግበናል።